ውድ ተመልካቾቻችን ዛሬ እንግዲህ ቤታችንን እናሳያችኋለን። ቤታችን እንግዲህ እንደገባችሁ ኪችን ታገኛላችሁ። ይሄን የመሰለ ሰፋ ያለ ኪችን ቦታ አለው ማለት ነው። ቆንጆ የኪችን ስፔስ እንዳሻችሁ የምትንቦራቦሩበት ሰፋ ያለ የኪችን ስፔስ አለው። እዚህ ጋር የጫማ ማስቀመጫ ወይም የጫማ መደርደሪያ ይኖረናል። በዞር ብላችሁ ወደ ውስጥ ስትገቡ ደግሞ የልብስ ማስቀመጫ ቦታ ቁም ሳጥን መደርደሪያ የሚቀመጥበት ስፔስ አለን ማለት ነው። እንደምታዩት ልብሳችን በዚህ መልኩ ተደርድሯል። መኝታ ቤታችን ሜትር ከ50 የሆነ መኝታ ቤት ያለን ማለት ነው። እዚህ ጋር ደግሞ የስላድኑ ማስቀመጫ ቦታ አለን። የልብስ ማጠቢያ መስቀያ ጎማ በራችን እስከነ መስኮት መጋረጃችን ይሄን በሚመስል መልኩ ነው የአስዋብ ነው ማለት ነው። እዚህ ጋር ደግሞ ሁሌም ስንወጣም ስንገባም የምናያት መስታወት አለች። ቆንጆ ነች፣ መስታወት ነች። እንደምታዩት ጠዋት ማታም እናይባታለን። እዚህ ጋር ጸበል አለ፣ ከገዳም የመጣ ጸበል ማለት ነው። መስኮት ጋር ነው የተቀመጠው። እዚህ ጋር መጋረጃችን አለ፣ የመኝታ ቤት መጋረጃችን ማለት ነው። ያምራል፣ ቆንጆ ነው። እዚህ ጋር እመቤታችን የስውሯ ማርያም ስለ አድኖ አለ ማለት ነው። ጠባቂያችን እመቤታችን ነችና ሁሌም የሷን ስለ አድኖ ከትራሳችን ማረቅ ባንረሳ ጥሩ ነው። እዚህ ጋር ደግሞ እንደምታዩት ሁሌ የምንቀመጥባት ስንሰራም ስልክ ስንነካካም የምንቀመጥባት ወንበር አለችን ማለት ነው። ድንች፣ ሽንኩርት፣ ሌሎችን ማስቤዛዎች የምናስቀምጥበት G+4 የሆነ እስከ 4ኛ ርዝመት ያለው ማለት ነው። የምሳቃ አለን፣ ዘይት ማጨሻ አንዳንዴ ቤታችን ሲሸጥ ቤታችን እንዳሸት የምናጨስባት ነች ማለት ነው። እንግዲህ ምንጣፋችንም ከለሩን ይሄን ይመስላል። ከለሩ እንዴት አያችሁት? ወደዳችሁት ወይ? ቤታችን በትንሹም ቢሆን ይችን ትመስላለች። አምፖል አለን። ለማናቸውም እናመሰግናለን። መልካም ቀን።